የትንሣኤ ማረጋገጫ ሰማይ እንድትገባ ዘንድ ምልክት ተሰጥቶልሃል። ማረጋገጫ እስኪናችሁ ማረጋገጫ በሉ። ማረጋገጫ ምን አልኩህ? ማረጋገጫ እስኪ ማረጋገጫ በሉ። እስኪ ማረጋገጫ። ይሄ ደግሞ ምንድነው ያደረገው? ምንድነው የሰጠው ለሰው ልጅ? እስኪ አሁን ጨረስኩ። አጠገባቸው ያለው ሰው የክርስቶስ ኢየሱስ ደም በሉ። እስኪ የክርስቶስ ኢየሱስ ደም፣ ሞት በሉ። እስኪ ሞት፣ ትንሣኤ ምንድነው ለሰው ልጅ የሰጠው በሉ። ምንድነው ለሰው ልጅ የሰጠው? አንደኛ የክብር ሕይወትና የትንሣኤ ሕይወት ሰጠ። ጨርሻለሁ። አንዱ ለሶስት ምን የክብር ሕይወትና ምን የትንሣኤ ሕይወት ሰጠ። ሁለተኛ የክብር ሕይወትና የትንሣኤ ሕይወት የሚለው አንደኛ ተሰሎንቄ 2:11 ነው። እንዲህ ይላል 2:11 ወደ መንግስቱ ወደ ክብሩ ተጠራችሁ እንደሚገባ ተመላለሱ ይላል። ወደ መንግስቱ ወደ ክብሩ ተጠራን። ሁለተኛ የማይጠፋው የዘላለም ሕይወት ነው። በደሙ ለሰው ልጅ የተሰጠው የማይጠፋ የዘላለም ሕይወት ነው። ወደ እጄ የገባውን ማንም አይነጥቃቸውም ይላል። እስኪ አሜን። ሶስተኛ የአሸናፊነትና የድል ሕይወት ነው። አራተኛ የቅድስናና የጽድቅ ሕይወት ነው። በቃ ጨርሻለሁ። አጠገባቸው ያለው ሰው ጨበጥ አድርጉና ክርስቶስ ኢየሱስ በሉ እስኪ ደሙን አፍስሶ ለሰው ልጅ የሰጠው በረከት የክብር ሕይወትና የትንሣኤ ሕይወት ነው። የማይጠፋ የዘላለም ሕይወት ነው። የአሸናፊነትና የድል ሕይወት ነው። የቅድስናና የጽድቅ ሕይወት ነው። የሰላም የደስታ የብርሃን ሕይወት ነው። የፍቅር ሕይወት ነው። ሁላችሁም የፍቅር ሕይወት ነው በሉ። የፍቅር ብዙ ፍቅር አለ በዚህ ምድር።